መዝሙር 26 በቅንፍ 27 ይህ የሕያው እግዚአብሔር ቃል ነው። ሳይቀባ የዳዊት መዝሙር። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊት ቢሰፍርብኝም ልቤ አይፈራም፣ ሰልፍ ቢነሳብኝም በዚህ ተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛል፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መስዋዕትን ሰዋው። ለእግዚአብሔር እቀኛለሁ እዘምርለትም አለው። አቤቱ ወደ አንተ የጮኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ፣ ፊትህን ከኔ አትሰውር። ተቆጥተህ ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝም፣ የመድኃኒቴ አምላክ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና ዓመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። እንጸልይ። የዘላለም አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የአባቶቻችን አምላክ እግዚአብሔር ስም ይባረክ። ስለ ይስሐቅ እናመሰግናለን። ከኛ ጋር ስላለ ከማለዳ ጀምሮ መንፈስ ቅዱስ እየረዳን ስለሆነ እግዚአብሔር እናመሰግናለን። ቃልን ስንሰማ ደግሞ አንተን እንድናከብር በአንተ ደስ እንዲለን መንፈስ ቅዱስ በዚህ ሰዓት የደስታን ዘይት እንድታፈስልን እንጸልያለሁ። እያንዳንዳችን በደስታ እንደመጣን በደስታ እንድንወጣ ጌታ መንፈስ ቅዱስ እርዳን። ቃልን አስተምረን፣ እኔም ባሪያህን እርዳኝ፣ በጌታ በኢየሱስ ስም አሜን። ትንሽ ወደ ኋላ ሄጄ ያለፈው ሳምንት የተነጋገርነውን ጥቂት ደቂቃ ወስጄ ምክንያቱም ፕሮፌቲክ ስለነበረ መናገር ፈልጋለሁ። ታስታውሱ እንደሆነ ያለፈው ሳምንት የተነጋገርነው እግዚአብሔር ስለሰራው ስራ ነው እና ሁለተኛ ነገሥት ላይ እግዚአብሔር በኤልሳ የሰራውን ነበር። ታስታውሱ እንደሆነ ተመለከት ነው አይደለ? እና አሁንም የምናገረው ለምን ፕሮፌቲክ ስለሆነ ከዚህ በኋላ አንድ ምነግራችሁ ነገር አለ። ያንን ይገርማችኋል። ያንን መልእክት ካቀረብኩ በኋላ ጋሽ ጸጋዬ ምን አለኝ? አላየውትም። እሱ አንድ እግዚአብሔር አንድ የሰጠው መልእክት ነበር ትንቢተ ናሆም ላይ እንድናገር እና እኔ አላየውትም። ጋሽ ጸጋዬ ፈልጎ ነበር ለካ እጁን አውጥቶ አላየውትም ነበርና ግን እንዳነብ ነገረኝ። ደውዬ ስጠይቀው የዛን ጊዜ ተጸለየ እያለ አለ እግዚአብሔር ናሆም 1:15 ነው አለ በልቤ ያመጣውና ምን ይላል? እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ራስ ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችን አድርግ፣ ስዕለቶችን ክፈል የሚለው ቃል እግዚአብሔር ይመስገን። እና ያለፈው ሳምንት ስንነጋገር የነበረው ምንድነው? ስለ የኤልሳን ታሪክ ነበር። ታስታውሱ እንደተነጋገርነው እና እግዚአብሔር በዚህ ጉባኤ ሊሰራ ስላሰበው ነገር ነበር የተነጋገርነው። እና ግን ይሄን ከተነጋገርን በኋላ ሁላችንም ግን በኃላፊ ጊዜ እንድንናገር ፈልጋለሁ። ችግሮቻችንን በፓስት ቴንስ እንድንናገር ፈልጋለሁ። ችግር አለኝ ሳይሆን ችግር ነበረብኝ። እግዚአብሔር ችግሩ ባይሄድም እግዚአብሔር ተናግሮኛል፣ ይሄዳል በሰዓቱ ሲበሉ ይሄዳል በሉ። አዎ እምነት ሁሉ ጊዜ ዲክሌር ከማድረግ ጋር ይሄደ ነው። አያችሁ፣ ምክንያቱም ቃሉን የተቀበሉት ሁሉ አልጠቀማቸው። ለምሳሌ ብሉይ ኪዳን ላይ ቃሉን የሰሙት ሁሉ አልጠቀማቸው። የጠቀመውን ማንን ነው? ቃሉን በእምነት ላዋሃዱ ብቻ ነው የጠቀማቸው። ቃሉን መስማት ብቻ አይደለም። ነገር ግን የሰማነውን ቃል በእምነት ስንቀበል፣ በእምነት ስናዋሃድና እግዚአብሔርን በእምነታችን ስንከተለው እግዚአብሔር ከእምነት ጋር በተዋሃደ እግዚአብሔር ይሰማናል ማለት ነውና
ይሄ እግዚአብሔር አምጥቶ የጣለው ጨው ማለት ነው። በቤታችን ምንድነው የተነጋገርነው ታስታውሱ እንደሆነ የኤልያስ ከሄደ በኋላ ኤልሳ የጠየቀው ደብል ፖርሽን ነው አይደለም? ደብል ፖርሽን ነው። ስለዚህ እኔን ካየ ብሎታል። አየ፣ ደብል ፖርሽኑን ወሰደ። እኔ መጀመሪያ ያደረገው ምንድነው ውሃውን ሲመታ የኤልያስ አምላክ ወዴት ነህ? ለምንድነው እንደዚህ ያለው? ምክንያቱም እሳትን ያወረድክ አይደል? ሰማያትን የዘጋህ፣ ሰማያትን የከፈትክ፣ ቁራዎችን ልከህ በቁራዎች የመገብክ፣ መበለቲቱን እንዳትሞት ምግብ ቤቷ ያበዛህላት፣ እንደዚህ ያደረክ ድንቅ አምላክ፣ በዓልና ነቢያቶችን ያዋረድክ አምላክ ነህ አንተ ብሎ ነው እግዚአብሔርን ኢንቮክ የሚያደርገው። የኛ አምላክ ትልቅ አምላክ ነው። ክብር ለስሙ ይሁን። የኛ ችግር ብቻ አይደለም፣ የዓለም ችግር እስካሁን የተፈጠረ የሰው ልጅ ከተፈጠረ ጀምሮ ያሉ ችግሮች ቢቆለሉ ለእግዚአብሔር ምንም አይደለም። እሱ ትልቅ ነው። እግዚአብሔር ይችላል። ምክንያቱም ለሚያምን ሁሉም ይቻላል። ስለዚህ አለማመኔን እርዳው ነው ያለውና እግዚአብሔር ይችላል። እግዚአብሔር ስለሚችል ነው። ከዛ በኋላ የሚገርማችሁ ኤልያስ በዛ ሰፈር ያልፍ ነበር። ግን ኤልያስ ያንን ስራ እንዲሰራ ኤልያስ ኦፖርቹኒቲ አልደረሰውም። ፎር ሳም ሪዝን የኢያሪኮ ሰዎች ለኤልያስ አልነገሩትም ያንን። ኤልሳ ግን በመጣ ጊዜ ጌታ ሆይ አሉት። ጌታ ሆይ አዩ። በእግዚአብሔር መንፈስ እንዳረፈበት አውቀዋል። ሰዎች ልከው ኤልያስን እንዲፈልጉ አጥተው ተመልሰዋል አይደል? ዮርዳኖስ ሲከፈል አይቷል። መጡና ጌታ ሆይ እቺ ከተማ አሉት በጣም ውብ ከተማ ነች፣ ቆንጆ ከተማ ነች። ሻርለት ቆንጆ ከተማ ነች። ባይገርማችሁ የቢሊግራም ከተማ ነች። ጸጥ ያለች ነው። ቤት ርካሽ ነው። እግዚአብሔር አይደል ልጅ ለማሳደግ ጥሩ ነው አይደል? ጥሩ ከተማ ነው። ግን በቃ ጭንገፋ አለው። ውሃው ክፉ ነው። በቃ እንደክማለን የዘራነውን አናገኝም። እናገባለን ግን አንወልድም። ምክንያቱም ልጆች ሾተ ላይ መንፈስ አለ። ልጆች አቦርት ያደርጋሉ። ሴቶች በውርጃ ይመታሉ። አምልጦ የሚወለደው ጥቂት ነው። ብዙ ድካም አለ፣ ትንሽ ነው የሚታጨደው። ብዙ ድካም አለ፣ ከእጅ የሚነድቅ ሰላቢ አለ። ከተማዋ እኮ ጥሩ ነች፣ ግን እንዲህ ነው ይኸውልህ በቃ ጭንገፋ ነው ከተማዋ አሉት። ይሄንም በነበረ ነው የምናገረው እኔ። እስካለፈው ሳምንት ነበረ፣ ከዚህ በኋላ የለም። ክብር ለእግዚአብሔር ይሁን። እየደከምን ኪሳችንን የሚቀድ እየደከምን የሚነጥቅ ራእይ ተጸንሶ ሊወለድ ሲል የሚመታ ሾተ ላይ መንፈስ በኢየሱስም ተመቷል። ክብር ለእግዚአብሔር ይሁን። ከዛ በኋላ ኤልሳ ጨው አምጡልኝ አለ። አዲስ ጀበና አምጡልኝ አለ። አዲስ ማሰሮ ምንም ነገር ያልነካው ምንም ነገር ያልተነካ ካመጡለት ከተተበትና ጣለ። እግዚአብሔር ይሄን ሆም ቢያለው ሆሽ ከዚህ በኋላ ሲበሉ ከዚህ በኋላ ጭንገፋ አይሆንም። ካለፈው ሳምንት ጀምሮ ጭንገፋ አይሆንም። አይሆንም አለሁ ብሎ ካላተከራከሩ እግዚአብሔርን ከቻለው ይቆይ። አንዳንድ ሰዎች ምን ይላሉ? ሊበራሎች የለም ጨው ስለጣለበት ጨው ውሃውን ፈውሶ ነው። ግን የእግዚአብሔር ቃል እስከ ዛሬ ድረስ ነው የሚለው። እንግዲህ አንድ ጨው ኮኮነ ከ24 ከምናምን በኋላ ጨው ያልቃል አይደል? ይጠፋል። ኒውትራላይዝ ሆነ። እስከዛ ድረስ ግን ከዚህ በኋላ ምን የለም እዛ ከተማ ጭንገፋ የለም። ለምክንያቱም እግዚአብሔርን እያመለከ ሰው፣ እግዚአብሔርን እየወደደ ሰው፣ እግዚአብሔርን እያከበረ ሰው እየጾመ እየጸለየ ሁሉ ቀን መሰቃየት የለበትም። ለሁሉም ጊዜ አለው። ለሰይጣን የሚሰጠው ጊዜ አለ፣ ለመከራውም ጊዜ አለ። እግዚአብሔር ደግሞ የሚወርድበት ጊዜ አለ። እግዚአብሔር የተባረከ ይሁን። ይሄ የእግዚአብሔር ጊዜ ነው። አጥፊው ፈጽሞ ተጠፍቷል። አጥፊው ፈጽሞ ተመቷል። ስለዚህ አመት ባልህን አድርግ። ከዚህ በኋላ እልል በል። ከዚህ በኋላ እግዚአብሔርን አመስግን። በእምነት ብቻ ተመላለስ። ክብር ለእግዚአብሔር ይሁን። እግዚአብሔር ይላችሁ እግዚአብሔር በሚሰራበት ጊዜ ልንገራችሁ። እግዚአብሔር በሚሰራበት ጊዜ እግዚአብሔር ከተናገረ በኋላ
ያ የተናገረው ነገር ዲሊቨርድ እስኪሆን ድረስ ባለው ጊዜ ኢንቴንስ የሆነ ጦርነት ነው የሚኖረው ሁሉ ጊዜ ይሄን እንድታውቁ አንዳንድ ሰዎች እግዚአብሔር ተናግሮ የነበረ ነገሩ ባሰብኝ ይላል ይብሳል ለምን እንደሚብሳቃል ምክንያቱም የሚያስመስል መንፈስ ያቺ ታይም ክሩሻል ስለሆነች እግዚአብሔርን ማመን ክሩሻል ስለሆነች በዛይ ታይም ውስጥ እምነታችን ተቀልብሶ ተመልሰን ወደ ጥርጥር እንድንሄድ ያለ የሌለ ጉልበት ነው የሚመጣው አንድ ነብይ ነበር ፖል ኬን የሚባል ትልቅ የእግዚአብሔር ነብይ እና አንድ ጊዜ እንደ በ60ዎቹና 70ዎቹ ዓመተ ምህረት ወደ ሳንዲያጎ ላገለግል ሄድኳለ እና ላገለግል ሲሄዳለ ሬቦርግ የተባለ ሴትዮ በጣም ጌታን የምታመልክ ሰንዴይ ስኩል ውስጥ አስተማሪ የሆነች በጣም የምትገርም ሴት ነበረች አለ እና ባሏ ትልቅ ስራ የነበረው ሰው ነው እና ከዛ በኋላ ልጅ ከወለደ በኋላ ያው ዲፕሬሽን ይሉታል ፖስት ፓርተም ዲፕሬሽን አንበሉት እነሱ ስም ይሰጡታል ብቻ በሆነ ነገር የታመመች መጣችና መጨረሻ ላይ ፉል ማድነስ ውስጥ ገባች ከዛ በኋላ ሆስፒታላይዝ መደረግ ነበረባት ሆስፒታላይዝ ተደረገች እግዚአብሔርን የምትወድ እግዚአብሔርን የምትፈራ ባሏ እግዚአብሔርን የሚፈራ እግዚአብሔርን የሚያገለግሉ ነበርና በጣም ኮንፊውዝ ከመሆናቸው የተነሳ ባሏም እሱም በጣም ግራ ገባው ምክንያቱም እግዚአብሔርን ያመለከን እግዚአብሔርን እንዲህ ያገለገልን እየጾምን እየጸለይ እንዴ ነው በቤታችን እንደ ነገር ይመጣው ብሎ ጥያቄ መልስ የለውም አንዳንድ ነገር እና በጣም ተጨንቆ ብዙ ያለ እሷ ኢንስቲትዩሽናላይዝ ተደረገች ከዛ በኋላ ባልየውም ስራውን አጥቶ አፓርትመንት ውስጥ ተከራይቶ ይኖር ነበር ከብዙ አመት በኋላ አንድ ቀን ፖልኬን ሳንዲያጎ አገልግዬ ሰውጣለ ከስቴዲየም ሰማይን ተከፍቶ ጋዜጣ አየዋለ ጋዜጣው ላይ ያለ የኢንስቲትዩሽኑ ስም ተጽፎበት ጋዜጣው ላይ እዚህ ኢንስቲትዩሽን ውስጥ የምትባል ሴት አለችና ደውልና አግኛት የሚል ጋዜጣ አየዋለ በሰማይ ላይ ያ ጋዜጣ ሳንዲያጎ የሚታተም ጋዜጣ ነው ከዛ በኋላ ያንን ስልክ ጌታ ሲሰጠኝ ስደውል ባልየው አነሳ ለኔ ስልክ አላነሳም አለኛለ ምክንያቱም ብዙ ነቢያቶች ብዙ ተንበየው ሰብረውኛል እግዚአብሔር ይመጣል እግዚአብሔር ይገሰግሳል አይዞ ይያሉ ተስፋ እየሰጡ በሌለ ተስፋ ተሰብሬያለሁ ስለዚህ ማንንም የእግዚአብሔርን ድምጽ መስማት አልፈልግም ምንም ነገር መስማት አልፈልግም ስለዚህ አላቅም ለምን ይሄን ስልክ እንዳነሳው አለኛለ አይ መልካም አርጋል ስላነሳ እግዚአብሔር እንዲያሳየኝ በዚህ ኢንስቲትዩሽን ውስጥ ባለቤት እንዳለች ያሳየኝ ስሙ አገሌ አዎ አለኝ ኦኬ እንዲኮነ እናንተ እንሄዳለን እግዚአብሔር ሂድ ብሎኛል እና እንሄዳለን ይሏል እሺ ያለው ተቀጣጥሮ መግባት አይቻልም አለኛለ ግድ የለም እንሄዳልኩት አለ ኢንስቲትዩሽኑ ጋር ስንደርስ እንዲ ልገባ ነው ሲባል አለ ግቡ አሉና አለች ኃላፊው አይቻልም አለ ምክንያቱም እሷን ለማይ ዳኛ ጋር ቀርባ ምናምን ነው ያው ራይ ታቃለ ድሮ ሰርታ ታቃለችና በጣም አስቸጋሪ ቦታ ነው ያለው አለ ለእንትን ለማለትና ከዛ ገባው ራይ ታቃለ ስል ሰርታ ስለነበር ማለት ነው ኢንስቲትዩሽን ውስጥ ድሮ እና ብዙ ነገር ችግር ነው አይደል እንደዚህ እና ዝም ብሎ እንደምትፈቅዱት አይደለም አድሚት ከተደረጉ በኋላ ኢቭን ሲለቀቁ ዳኛ ምናምን አላቸው እዛ ውስጥ አይቶም ብሎ ሳይካትሪስት ቀርቦ ምን ብሎ ነውና ከዛ መጣች አለ በቃ ብቻ በሩ ተከፋፈታለ ቁጭ አለች አለ ከዛ በኋላ ነገርኳት አንቺ ገሌ ነሽ አንዲ ነሽ እግዚአብሔር ታገለቂ ነበር እና እንዲ ነው እግዚአብሔር እንዲ ይለኛል እግዚአብሔር ፈውስሻለሁ ጥቁር እጅ አለ ያ ጥቁር እጅ እግዚአብሔር ሰብሮልሻል ሲያሰቃይሽ ነበር እግዚአብሔር ከዚህ በኋላ ያኔ በረዶ እጅ ይመታዋል ግን እኔ ከወክ በኋላ የሚቀጥለው 3 ቀን ኃይለኛ ጦርነት ይመጣል ያ የተመታው መንፈስ ይመጣል ከሩቅ ይመጣና ለእግዚአብሔር ላይ ይዋሽብሻል እግዚአብሔር ሸታም ነው ይልሻል እግዚአብሔር እንዲኖር 3 ቀን አለሽ በዛ 3 ቀን ውስጥ ግን በርቺ እግዚአብሔር ተናግሮኛል በይና ቆም ያልኳት አለ እሺ አለች ከዛ ተሰናብቷት ሄዳለች ግን ያቺ 3 ቀን ሲኦል ነበር በቃ ውሸቱን ነው እግዚአብሔር አያድንሽም ከኔ የሚያወጣሽ ነገር የለም አትመኝ ይያለ ከ3 ቀን በኋላ ግን አሸነፈችውና በ3ኛው ቀን ላይ ዳኞች መተው ሳይካትሪስቶች መተው ትለቀቅ ተብሎ በ3ኛው ቀን ከኢንስቲትዩሽኑ ሪሊዝ ተደረገች እና ባሏ ፓይለት ነበርና በአንድ ቀን ፍላይ ሳረጋለ ፓንድ ፓይለት አጠገብ ተቀምጦ ጦርታ ያወጣ ፓይለትና ምንድነው ስለሆነም ፓይለት ነኝና የነሱ ጎረቤት ነበርኩኝ ይገርማል ጦርታ ወጥቼ ነበር ዛሬ ናና ስራ ተብዬ ነው የመጣሁት አለኛለ እኔ ኮገሌ ይባላልው እንዲህ ሄጄ ጸለይኩላት አልኩታለ በዋሄ ዲቫይን አፖይንትመንት ነው አለኛለ ሴትየዋ ከዛ በኋላ ተፈውሳ እግዚአብሔርን ታገለግል ነበር ክብር ለእግዚአብሔር እውነተኛ ታሪክ ነው የምነግራችሁ ዶክመንትድ የሆነና ለምንድነው ይሄን ታሪክ ያመጣሁት ማለት እግዚአብሔር በሚናገረን ጊዜ እና እግዚአብሔርን በመናመን ጊዜ እምነትም እንደተቀበላችሁት ኢየሱስ ክርስቶስ ያመናችሁትን ነገር እንደምን እንዳላችሁት እንደተቀበላችሁት ቁጠሩ ነው ያለው ስለዚህ ያንን ይዘን በነበር ነው እኔ አሁን ፓስት ቴንስ ነው መጠቀመው ነበረ ጭንገፋ
ነበረ አለመብዛት ነበረ ከእጅ ላይ የሚነጥቅ ነበረ ቤተሰብ ውስጥ የሚገባና የሚያቦካ ነበረ በፋይናንስ ሰዎችን የሚያስቸግር ነበረ ብዙ ሰው ደቀ መዝሙር እንዳይሆን የሚከለክል ሲበሉ ነበረ በሉ አዎ ነበረ ማለት እኮ ተቀብሯል ማለት ነው ካላችሁም አለ ማለት ነበረ ከዚህ በኋላ ሌላ ቻሌንጅ ነው አሁን ከዚህ በኋላ ያለን ቻሌንጅ ወደ እግዚአብሔር የመቅረብ ቻሌንጅ ነው ከዚህ በኋላ ያለን ቻሌንጅ እግራሳችንን እየገዛን ራሳችንን እያነቅን ወደ እግዚአብሔር ፊት የምንቀርብበት ነው ክብር ለእግዚአብሔር ይሁን ክብር ሁሉ ለእግዚአብሔር ይሁን እኔ አምኜ ተቀብያለሁ እኔና ቤተሰቤ በነበር ነው የምናወራው ነበር ችግሩ it doesn't matter ችግሩ ኖር አልኖረ it doesn't matter ለምን ነው ታውቃላችሁ እግዚአብሔር እፍ ባለው ቀን ይሄዳል አለቀ ነበር አይደለ አንዳንዱ ችግር ቀስ ይያለ እየደረቀ ከስሩ እየተቆረጠ ይሄዳል አንዳንዱ ተነቅሎ ወደ ባህር ልብ ይገባል እግዚአብሔር ግን ስራውን ጀምሯል እግዚአብሔር ሲነሳ የማይፈራ ማንም የለም ስለዚህ ልንገራችሁ እግዚአብሔር በስራ ላይ ነው እግዚአብሔር ሲሰራ ደግሞ እኛ ፐርፌክት ስለሆነ እኛ ጻድቅ ስለሆነ አይደለም እግዚአብሔር የሚሰራው ከምህረቱና ከቸርነቱ ከፍቅሩ የተነሳ ነው ክብር ሁሉ ለእግዚአብሔር ይሁን አሜን ተስማምተናል ነበረ ወይ አይሰማም ነበረ ክብር ለእግዚአብሔር ይሁን ስለዚህ ምንድነው የተነጋገርነው ዋናው ነገር የተነጋገርነው የኤልሳን ታሪክ የእግዚአብሔር ታሪክ ነው ለዚህ ነው ኢየሱስ ክርስቶስ በኤልሳና በኤልያስ አገልግሎት ነው አይታችሁ እንደሆነ ኢየሱስ ክርስቶስ ያገለገለው አገልግሎት የኤልያስና የኤልሳን አገልግሎት ነው ይባላል በኒው ቴስታመንት ማለት እንደነሱ አይነት አገልግሎት ነው ያገለገለው በሙሉ እና ውሱንነትን ነው ሲያነሳ የነበረው አይታችኋል ኤልያስ እግዚአብሔርን ሲያስከብር የእግዚአብሔርን ክብር ባገሩ ላይ ሲገልጥ የእግዚአብሔር ነብይ ሆኖ ነቢያትን ኮንፍሮንት ያደረገ ሲያደርግ የነበረ ነው ኤልሳ ግን ሲቀጥል ምንድነው ያደረገው አፖይንት እግዚአብሔር እንዲያደርግ ያደረገውን ካደረገ በኋላ ግን ምድሪቱን ያጸዳበት ነው ሄደው ግን ውሱንነትን ያነሳ ነው ሄደው ኤልሳ ውሱንነትን ያነሳው መጀመሪያ ምን አደረገ ጭንገፋን አነሳ እግዚአብሔርን የሚሳደቡትን ሰዎች እግዚአብሔርን የሚንቁትን ሰዎች በከታም ሁለተኛ እግዚአብሔር እንዳይናቅ አደረገ ድቦች መጥተው ሰባበሯቸው ከዛ በኋላ ምን ሆነ ከዛ በኋላ ምግብ አልጣፍጥ ብሎ የሚበሉት አጥተው የመረረና ሞት በነበረ ጊዜ ምግቡን አጣፍጦ መገባቸው ከዛ በኋላ ትንሽ የመጣውን እንጀራና እህል ባርኮ ቆርሶ ሰጣቸውና ይበላሉ ምን ይላሉ ያተርፋሉ ብሎ አተረፋቸው ከዛ በኋላ እግዚአብሔርን የሚያገለግሉ ሰዎች በጣም ተቸግረው እግዚአብሔርን ያገለግሉ ነበር ነቢያት እየተበደሩ እግዚአብሔርን ያገለግሉ ነበር ከዛ በኋላ ይሄ ነብይ ተበድሮ በብዙ ብድራት እግዚአብሔርን ካገለገለ በኋላ ሞተ ስለዚህ አበዳሪዎች መጥተው የእግዚአብሔርን ሰው ልጆች ሊሸጡበት መጡ እግዚአብሔር ደረሰና ሪቨርስ አደረገው ባርነትን ሪቨርስ አደረገ እጦትን ሪቨርስ አደረገ ኢኮኖሚክ ፕሮብሌምን ሪቨርስ አደረገ እግዚአብሔር ህዝቡ ላይ ደረሰላቸው ክብር ለእግዚአብሔር እግዚአብሔር የሚደርስ አምላክ ነው በቅዱስ ክሩቤል ላይ ተቀምጦ የሚበር አምላክ ነው አምላካችን እግዚአብሔር ይመስገን ክብር ሁሉ ለእግዚአብሔር ይሁን የምናመልከው አምላክ ያው አምላክ ነው አሜን አንዳንድ ጊዜ ከረሳን ምን ይመስላል መሰላችሁ ቸርች የምንወጣው ፕሮግራም ለመካፈል ይሆናል ስለምንለምድ አይደለም ቸርች የምንመጣው ያው የሆነ እግዚአብሔር እግር ስር ለመውደቅ ነው ክብር ለእግዚአብሔር የሚምር የሚራራ አምላክ ነው ክብር ለእግዚአብሔር ይሁን ዛሬ የምንመለከተው ሁላችንም እናውጣና አጠራርጌ ጊዜ ያለኝ አጭር ጊዜ ነው ግን ስለ መዝሙረ ዳዊት ነው ካለፈው ሳምንት የሚቀጥል ነው ዛሬ የምናየው ለምንድን ነው የሚቀጥልበት ምክንያቱም እግዚአብሔር አለ ዳዊት እግዚአብሔር ብርሃኔና ምኔ ነው መድኃኒቴ ነው የሚያስፈራኝ ማን ነው ምን ማለት ነው ለምንድን ነው እግዚአብሔር ብርሃኔ ነው ያለ ጨለማ አለ ማለት ነው አያችሁ ጨለማ ስላለ ነው እግዚአብሔር ብርሃን ያስፈልገው መሆን ያስፈልገው ይሄንን እኮ መብራት ያበራ ነው በቀን ብናጠፋው ጨለማ ስለሚሆን አይደል ስለዚህ እግዚአብሔር ብርሃኔ ነው ሲል ምን ማለት ነው በጨለማዬ ላይ ምን ያደርጋል ልክ ነው ጨለማዬን ጌታ ያበራ በሳት በደመና እየመራ ክፉ በሆኑብኝ ዘመን ፈንታ ደስታና ጠገበ የኔ ጌታ ምን እላለሁ ምስጋና ተሞልቻለሁ ምን እላለሁ
ጌታ አምላኬን አከብረዋለሁ። ልንገራችሁ፣ እግዚአብሔር አለ ብርሃኔ ነው፣ እግዚአብሔር መድኃኒቴ ነው፣ አዳኜ ነው ማለት ነው። አዳኜ ነው። የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው በሉ እናንተ። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር የሕይወቴ መታመኛዋ ነው። ማን ነው የሚያስደነግጠኝ? ክፎች አስጨናቂዎች ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊት ቢሰብሩብኝም ልቤ አይፈራም። ሰልፍም ቢነሳብኝ በዚህ ምን እላለሁ? እተማመናለሁ ይላል። ዛሬ የፈለኩት ቃል ከዚህ በኋላ ትናንትና ትንሽ ሼር አድርጌያቸዋለሁ። እግዚአብሔርን በጣም የሚገርም ነው። እግዚአብሔርን አንዲት ነገር ለመንኩት ይላል። ይኸውላችሁ ዳዊት በጣም 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 የሚገርም የእግዚአብሔር ባሪያ ነው። በጣም የሚገርም እግዚአብሔር እንደ ልቤ የሚሆንልኝ አለ። የዳዊት ግን የሚገርም ነው። ከልጅነቱ ጀምሮ እግዚአብሔርን የሚፈልግ እግዚአብሔር በዛ ድካሙና ስንፍናውና ኃጢአቱ እንኳን ስቲል ወደ እግዚአብሔር ለመቅረብ በንስሐ ለመቅረብ በተሰበረ ልብ ለመቅረብ ፈቃደኛ የሆነ ሰው ነው። ዳዊት የተለየ ሰው ነው። አዳምጡኝ በደም ልንገራችሁ ዳዊት እንዴት እግዚአብሔር እንደሚወድ። እታች ምን ይላል? አባትና እናቴ ተውኝ ይላል። ቆላንብላችሁና በጣም የሚገርም ታሪክ ነው ያለው። ምን ይላል? በመከራዬ ቀን በድንኳኑ ሰወረኝ፣ በድንኳኑ መሸሸጊያ ሆኖኛል። በአለት ላይ ከፍ ከፍ አድርጎኛል። አሁን በዙሪያ ባሉ በጠላቶች ላይ ከፍ ከፍ አደረገ እና ወደ አንተ የጮኩትን ስማ ምናምን ይላል። እና ቁጥር 10 ላይ አባትና እናቴ ተተውኛል፣ እግዚአብሔር ግን ምን አለኝ? ተቀበለኝ። ይኸውላችሁ ስለ ዳዊት ስታስቡ ይሄን መዝሙር ስታስቡ ሁሉ ጊዜ እንትኑን አንቡ፣ መግቢያውን አንቡ፣ አስቡ። ለምንድን ነው ዳዊት ሳይቀባ የሚለው? ሳይቀባ ማለቱ ምን ማለት ነው? ሳሙኤል ሳይቀባው ማለት አይደለም። ንግስናውን መጥቶ ከኬብሮን ወደ ኢየሩሳሌም መጥቶ ሙሉ ስታብሊሽ አድርጎ ሳይደርስ በፊት የነበረውን ጊዜ ነው በሙሉ። ያንን ላይፍ ስፓን ነው የሚናገረው። እና ዳዊት ይኸውላችሁ ከመጀመሪያው ዳዊት አባትና እናቱ የጣሉት ሰው ነው። እንዴት ነው የጣሉት መሰላችሁ? ሳሙኤል እግዚአብሔር ኤልሳ ማነው ሳኦልን ከናቀ በኋላ ሂድና የእሴይን ቤት ምን በልልኝ ይዘህ ሂድና እኔም ማሳየን ለእስራኤል ተቀባልኛል ብሎ ሲሄድ ሳሙኤል ማንን ነው ያየው? መጀመሪያ ኤልያብን ነው አይደለ? እግዚአብሔር የሚፈልገው ነው ሲል እግዚአብሔር አልፈልግም ማለት። የሚገርማችሁ አባቱ ዳዊትን ለንግስና ይበቃል ብሎ እንኳን አላመጣው። በቃ አላመጣው። ሁሉም አለፉ 6 የለም ለመሆኑ ልጅ የለም እንዴ ያለው? አይ አለኝ፣ አንድ እረኛ አለኝ የሆነ ቦታ ነው ያለው። ዳዊት ምን አለ? አባትና እናቴ እንኳን ትተውኝ ነበር፣ አንተ ግን አልተውከኝም። አንዳንድ ጊዜ ሰዎች በጣም እግዚአብሔር ቤት ምን መሰለ እኔ በጣም ድሮም ጥሩ ሰው ነበርኩ፣ በጣም ቤተክርስቲያን የሚሰው ነበርኩ ድሮም ምናምን በቃ ምናምን። ኧረ ተው። በእግዚአብሔርም በሰውም በመላእክትም የተናቅነ ነበር። በምህረቱ ባለጠጋ ስለነበረ እግዚአብሔር ከተጣልንበትና ከእረኝነት ቦታችን ግማሾቻችንን ካረቄ ቤት፣ ግማሾቻችንን ከጠጅ ቤት፣ ግማሾቻችን ከጫት ላይ፣ ግማሾቻችንን ከዳንስ ቤት፣ ግማሾቻችን ከትዕቢት መንደር፣ ግማሾቻችን ከአመፀኝነት፣ ግማሾቻችን ከሙቪ ቤት፣ ግማሾቻችንን ከፖለቲካ፣ ግማሾቻችንን ከስርቆት፣ ግማሾቻችን ከነፍስ ግድያ፣ ግማሾቻችን ደግሞ ጨዋነን የምንል ደግሞ በልባችን ከጠማምነታችን ጎትቶ አውጥቶ አጥቦ አድኖ እኔ አምላክ ነኝ አምላክሽ ነኝ፣ ከዚህ በኋላ በእኔ እያለ ኩነኔ የለብሽም፣ ከዚህ በኋላ አዲስ አድርጌ እሰራሻለሁ ብሎ በደሙ አጥቦ ሰው ያደረገን ሰዎች ነን። እግዚአብሔር ይመስገን የተደረገልን ሰዎች ነን። አሜን። አይ እኔ ጥሩ ሰው ስለሆንኩ ነው የመጣሁት የምትሉ የተሳሳተ ቦታ ነው ያላችሁት ማለት ነው። ሁሉም የእግዚአብሔር ክብር ጎሏቸዋል፣ ሁሉም ኃጢአትን ሰርተዋል ነው የሚለው። ዳዊት የተናቅኩ ነበር አለ። አባትና እናቴ ተውኝ ነበር። ሁለተኛ ስለ ዳዊት እንድታዩ የሚፈልገው ዳዊት ሳኦል ባሳደደው ጊዜ ደጋግሞ የሚናገራት ቃል አለች። የሚናገረው ቃል ምን መሰላችሁ? ሰዎችን አትስማ፣ ዳዊት ክፉ ነው እያሉ ይኸውልህ እኔ እኮ ከእስራኤል ምድር ሸሽቼ ከአምላክ የተለየው ነው የሚለው።
ጥያቄው የዳዊት ጥያቄ ለምን እግዚአብሔር ቀብቶኛል ለምን ስልጣን አልያዝኩም አይደል? ስልጣን መያዝ ይችል ነበር ዳዊት። እግዚአብሔር እንደቀባው እንደ ዘመኑ እንደኛ ቢሆን ዳዊት እንደቀባው ወዲያው ወታደር ይዘን ነበር የምንሄደው። እግዚአብሔር ቀብቶኛል ገልብጬ ነው መያዝ ያለብኝ ማለት። እሱ ግን እግዚአብሔር ከቀባው በኋላ ግን እግዚአብሔር በቀባው ላይ እንኳን አልተነሳም። ጦር በተወረወረበት ጊዜ እንኳን ዞር እያለ ይሸሽ ነበር። ሌላው ቢቀር እንኳን የሚገርማችሁ ነገር ሳኦል አንድ ቦታ ላይ ደክሞት ዋሻ ውስጥ በገባበት ጊዜ ሄዶ ልብሱን ቆረጠ። በመቁረጡ አዘነና እግዚአብሔር በቀባው ላይ ይሄን በማድረግ ይቅርታ አድርግልኝ ንጉሥን አለው ተርተው። አንድ ጊዜ ደግሞ ንጉሱ እሱን ፍለጋ ሄዶ ንጉሱ ተኝቶ ያለ ከሰራዊቱ ጋር ሄዶ እሱ የተኛበት ቦታ ላይ የአቤኔር ልጅ አጠገቡ በነበረ ጊዜ ኮዳውን የንጉሱን ወስዶ ከዳው ጮሆ ንጉሥ ሆይ አለው፣ ሻምን ንገስ ዳዊት ባሪያ ነኝ። ይኸውልህ የሚጠብቁ ሰዎች በደንብ አልጠበቁህም እኮ ነው የሚለው። ይኸውልህ ዛሬ አጠገብ መጥቼ ነበር። ይገርማቸዋል። እዛ ላይ ምን እንዳሉት ታውቃለህ? አጠገብ የነበሩት እግዚአብሔር ስላንተ የተናገረው ተፈጽሟልና ውጋው አሉት ሳኦልን። እኔ የትኛው ትንቢት እንደሆነ አላውቅም። እንደዚህ ያለው ውጋው፣ እግዚአብሔር የተናገረው ተፈጽሟል ግደሉ አሉት። ኖ እግዚአብሔር በቀባው ላይ እጄን አላነሳም። ይኸውልህ ብለው ነበር፣ እኔ ግን እንዲህ አላደረኩም አለ ሳኦል። ዳዊት ልጄ ዳዊት ይሄ አንተ ድምጽ ነው አለው። አዎ አትስማቸው። ይኸውልህ እኔን እኮ እያሸሹኝ በባዕድ ምድር እግዚአብሔርን እንዳላመልክ አደረጉኝ። ጥያቄ ነው የፈለኩት እንድታይ የፈለኩት እኔን እያሸሹ ሊገሉኝ ነበር አይደለም። ኖ ከእግዚአብሔር ምድር ርቄ በባዕድ ምድር ነው ያለሁት፣ በፍልስጤም ምድር ነው ያለሁት፣ እግዚአብሔር በሌለበት ቦታ ነው ያለሁት። እግዚአብሔርን ማምለክ አልቻልኩም ነው ጥያቄው። ስልጣን ለምን አልተሰጠኝም አይደል? ኖ እግዚአብሔርን ማምለክ አልቻልኩም። ለዚህ ነው መዝሙር ላይ እኮ ውሃና እንጨት በሌለበት ምድረ በዳ ነፍሴ አንተን ተጠማች አይደል የሚለው? አይደለም? ነፍሴ አንተን ተጠማች። በቃ በቅቤና በስብ እንደሚጠግብ እኔ አንተን ተጠማው። ያለውበት ምድረ በዳ እንጨት የለም፣ ውሃ የለም፣ ምግብ የለም። እኔ ግን የተጠማሁት እንጨትና ምግብ አይደለም፣ የተጠማሁት አንተን ማየት ነው። ዋው! የሚገርማችሁ መዝሙር 82 እስከ 83 ባለው ደግሞ ይኸውልህ ጌታ ሆይ ይለዋል። ጌታ ሆይ ይኸውልህ እኔ ርቄ ያለው ካንተ ምድር ላይ፣ እኔ ልጅ ርቄ ከምድር ርቄ ባዕድ ምድር ላይ ነው ያለሁት። ግን ዋኖሶች እርግቦች እንኳን በቤት ይኖራሉ፣ እየመጡ ላይ ጭንትኑ ላይ ጉልላቱ ላይ ይኖራሉ። እነሱ ይኖራሉ። እኔ እንኳን እንደ እርግብ መሆን አቃተኝ። እንደ ሰው አይደል፣ እንደ እርግብ ቤትህ መተኛት አቃተኝ ጌታ ሆይ። ምክንያቱም ያንተ ህይወት ከኔ ነፍስ ይበልጣልና ከንፈሮቼ ያመሰግናል። የሚገርም ነው። ዋዳ ወድዋ ምንጭ እንደምትናፍቅ እንዲሁ ነፍሴ አንተ ናፍቀች። እግዚአብሔር አጥንቶቼ ቆረጣጠሙኝ። የቆሬ ልጆች ነው የሚዘምሩት። ለምንድን ነው የዳዊት ህይወት ለየት የሚያደርገው? ዳዊት የንስሐ ህይወት ስላለው ብቻ አይደለም። የዳዊት ጥማቱ የዳዊት ረሃቡ እግዚአብሔር ነበር። እግዚአብሔር ብቻ ነበር። በቃ እግዚአብሔርና እግዚአብሔር ብቻ ነበር። የሚገርም ሰው ነው በጣም። እግዚአብሔርን አለ፣ እግዚአብሔር አለቴ ነው፣ እግዚአብሔር አምባዬ ነው። 18 እዚህ ላይ ነው እግዚአብሔር ብርሃኔ ነው፣ እግዚአብሔር መድኃኒቴ ነው አለ። የሚያስፈራኝ የሚያስደነግጠኝ ማን ነው? ክፉዎች እኮ ወደ እኔ በቀረቡ ጊዜ ይሰነካከላሉ፣ ይወድቃሉ። ግን እግዚአብሔርን አንዲት ነገር ለመንኩት። ትናንት የጠየቅኩትን ጥያቄም ዛሬ ልጠይቃቸው። ይህን ስክሪፕት ብንገለብጠው እግዚአብሔር ምን እንዳደርግልህ ትፈልጋለህ ቢለን፣ እያንዳንዳችን ምን እንዳደርግልሽ ትፈልጊያለሽ ንገረኝ ቢለን እግዚአብሔር ዛሬ ምንድን ነው መልሳችን? እግር ስር ልንከባለል በዘመኔ በሙሉ በፀጉሬ በእንባዬ በጉልበቴ እግር ስር የተንከባለልኩ ቀድሞ ካደረክልኝ ይልቅ ዛሬ ያደረክልኝ ይበልጣል፣ አንተ ቅዱስ ነህ፣ አንተ ውብ ነህ እያልኩ ማምለክ ነው የምፈልገው? እግዚአብሔር ቢጠይቀኝ ለሰለሞን ምን ላድርግልህ አለው። ሰለሞን የአረቢያ ወርስ አልጠየቀም፣ ጠላቶች እንዲሞቱ አልጠየቀም፣ ስልጣን እንዲረዝምለት አልጠየቀም።
እግዚአብሔር ገንዘብ እንዲሰጠው አልጠየቀም። አዲስ ነገር እንዲሰራለት አልጠየቀም። የጠየቀው ይሄንን ታላቅ ህዝብ ያንተን ህዝብ ላስተዳድርና አንተን ላስደስት የምችልበት ጸጋ ማቅመም የለኝም፣ ጥበብ ስጠኛለሁ፣ ያልሰጠውን ጨምሬልሃለሁ አለው እግዚአብሔር አይደል? ልክ ነው አይደል? ምንድነው ዛሬ እግዚአብሔር ዳዊት አንዲት ነገር ይሄንን ማወራላችሁ እንግዲህ በብዙ መከራ የሚያልፍ ሰው ነው። እንግዲህ የዳዊት ህይወት ታውቃላችሁ። ይሁን ወደ ስልጣን ከመጣ በኋላ እንኳን ብዙ የተረጋጋ ነገር አልነበረም። በብዙ መከራ ነው ያለፈው። ልጁ ሲያሰቃየው ነበር አቤሴሎም፣ ልጆቹ ተገዳድለዋል እርስ በርስ እና በብዙ መከራ የሚያልፍ ሰው ነው። ግን እኔ አለ እግዚአብሔርን አንዲት ነገር ነው ጠይቀው አለ። ምን ነው ጠይቀው አለ? እግዚአብሔር ቤት ውስጥ ምን ነው ኖር ዘንድ። ምን ማለት ነው እግዚአብሔር ቤት ውስጥ ኖር ዘንድ ማለት? ትርጉሙን ልንገራችሁ። እግዚአብሔር ቤት ውስጥ ልኖር ማለት ሄጄ ላምልክ ማለት አይደለም። ቤተ መንግስቴን ትቼ ሌትና ቀን እግዚአብሔር ቤት ውስጥ ካህን ሆኜ ማገልገል ነው የምፈልገው። ሌትና ቀን እጣን የሚያጨሱ፣ ጠዋት የሚነሱ፣ ሻማ የሚያበሩ፣ እግዚአብሔር የሚቀድሱ፣ መስዋዕትን የሚያቀርቡ ጠዋት ማታ። ይሄንን ነው የምፈልገው። ይሄንን ነው በቃ እግዚአብሔር ቤት እዚህ ነው በቃ። ለዚህ እኮ ነው እግዚአብሔር ቤት እጣል ይሻለኛል የሚለው። ያንን ፈልጋለሁ እግዚአብሔር ቤት ውስጥ ለዘላለም ኖር ዘንድ። የሚገርማቸው አማርኛው ደስ የሚለው ነው አይደል? ነው እንዲህ ሄጄ የቅድስናውን ውበት ጌዝ አረግ ዘንድ። ምን ማለት ነው? እኔ ይሄን ሲታይ ሁሉ ቀን ኒውዮርክ እኛ ስንሄድ አንየን ለመጠየቅ ኒውዮርክ ስንሄድ የታወቀ ነው ዘ ሜት ሚውዚየም አይደል? በጣም ነው የምወደው ዘ ሜት ሚውዚየምን በጣም ነው። ሞማ የሚባል አለ፣ ሞደርን አርት የሚባል በጣም ዘመናዊ ነው፣ ግን ብዙ አይናፍቀንም። እኛ ቤተሰቡ በሙሉ የሚወደው ዘ ሜት ሚውዚየም ነው። በሄድን ጊዜ ሁሉ በተቻለ መጠን እዛ ነው የምንሄደው። ኦልሞስት አንድ ቀን ነው የሚፈጀው ዘ ሜት ሚውዚየም የሚሉትና ምንድነው ዘ ሜት ሚውዚየም መሰላችሁ? የኤንሸንት አርቲፋክት ጀምሮ ነው ያለው በሙሉ ከክርስቶስ ልደት በፊት ያሉ አርቲፋክቶች፣ በክርስቶስ ዘመን ያሉ። ከዛ በኋላ የሚገርማችሁ የዮሐንስ ምዕራፍ 4 ላይ ያለው የወይን ጋኖች እነሱ ሁሉ አሉ በዛ ዘመን የነበረው። የምትደነቃል። የአልባስጥሮስ ብልቃጦች አሉ ያን ሽቶ የሚያዝባቸው እንዴት እንደሚያምሩ ልነግራችሁ። እና አንዳንድ ጊዜ በቃ ጌዝ ነው የምታረጉት እንዲህ አትጠግቡትም። አይታችሁ በቃ አትጠግቡትም ውበቱን እንዲህ በቃ የዛን ዘመን የነበረውን ጥበብ ስታዩ ዋው ምናምን ነው የምትሉት ጌዝ። እና በቃ እኔ ሜት ሚውዚየም ሰው የሰራው እንኳን በሄድን ቁጥር እንሂድ እንላለን። ቀኑን ሙሉ አይሰለቸንም ለማየት። እሱ ምን አለ? እኔ የምፈልገው አለ በቤት መኖርና ማገልገል ብቻ አይደለም አለ። በቃ ቆሜ ቀንና ማታ ውበትህን በቃ መላእክት ቅዱስ 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 እያሉ ሲያመልኩ በቃ እሳት ሲነድ ቆሜ ያለ እኔም አብሬ በቃ ውበትህን እያየሁ በቃ ቅድስና እንዴት ነው በቃ ውበት በቃ እዛ በቃ ጌዝ ነው የሚለው በቃ እንዴ ቆሜ ዋው በቃ ሲወድቁ ዋው እያልኩ አለ ከመላእክት ጋር አብሬ ውበትህን በቃ 24 ሰዓት ሙሉ ማድነቅ ነው የምፈልገው። what a blessing! በጣም እኮ የሚገርም እኮ ነው። እኛ እኮ 30 ደቂቃ እኮ ከጸለይን ለእግዚአብሔር ጉርሻ የሰጠን ነው ይመስለን። እንዴ ጸልይ አልነበረም እንዴ? ለምንድን ነው እንቅፋት የሚመታኝ? እኔ 10 ሰጥቼ አልነበረ ጎማዬ ለምን እንደሚፈነዳው ነው የምንለው እንጂ እኮ የተደረገልን ሰዎች አንመስልም። በመስቀል ላይ የተደረገልን በሰማያዊ በረከቱ ሁሉ የተባረከን አንመስልም። ለእግዚአብሔር ምንም አታረጉለትም። እግዚአብሔር ከኔና ካንተ እናንተ ምንም አይፈልግም። የተደረገልን ሰዎች ነን። የተደረገለት ሰው ግን እምነቱን ግን በመታዘዝ ይፈጽማል። ከመታዘዙ የመጀመሪያው እግዚአብሔር እግር ስር መውደቅና እግዚአብሔርን ማምለክ ነው። የጸጋውን ጉልበት ማየት ነው። ከዛስ በጣም የሚገርመኝ ቃል ልንገራችሁ። እግዚአብሔር ቤት እኖር ዘንድ አለ። ይኸውላችሁ የእግዚአብሔር ውበት ጌዝ እያረኩ ዋው እያልኩ አይዘን ከዛ እግዚአብሔርን ፈልገው ዘንድ that I seek him የዕብራይስጡ እግዚአብሔር ቤት መኖር የእግዚአብሔርን ክብር ማድነቅ እና እግዚአብሔርን መፈለግ። አያችሁ ስቴፑን። እግዚአብሔር ቤት መኖር የእግዚአብሔርን ክብር እያሉ ማድነቅና ማምለክ። ከዛ በኋላ የእግዚአብሔርን ፍቃድ እለት እለት በህይወቴ መፈለግ። ማምለክ ብቻ በቂ አይደለም። መዘመር ብቻ በቂ አይደለም። እግዚአብሔር ከኔም እንደሚፈልገው የእግዚአብሔር ዓላማ በህይወቴ ምንድነው?
እንዴ ዛሬ እኮ አምልኮ የሚባል ነገር እኮ ቤተክርስቲያኑን እኮ በለጠው ሄደ። አሁን እኮ አምልኮ የሚለው ቃል ቸርች ሆኗል። አምልኮ ራሱ ቸርች ሆኗል። ለምክንያቱም ቦታውን አጥቷል። አትስላጣኩ ነው ኮንሰርት ምን ሄደው እንደነ ማይክል ጃክሰን እንደምና ጥሩ መጥፎ ነው ማለት አይደለም። አምና ሳይኝ መጥፎ ነው አላልኩኝም። ቦታውን ቢይዝ ግን ጥሩ ነው። እንደ ዛሬ እኮ ለቸርች እኮ ማንመጣ ሰዎች ለኮንሰርት እንሄዳለን። ኮንሰርት ምንድነው? እዚህ ቃሉ ነገር ኮንሰርት ማለት ምን ማለት ነው? ከቤተ ክርስቲያን ውጭ ያሉ ነገሮች ምንድናቸው? ከቤተ ክርስቲያን ውጭና ከሥርዓት ውጭ ያሉ አምልኮች ምንድን? ጥሩ ነው ዋንስ ነው ዋይል አብያተ ክርስቲያናት ተሰብስበው የሚያዘጋጁትን አለ። ስለዚህ ሀገር አላልኩን። እዩ ኮንሴፕቱ ነው። አምልኮ የሚባለው ነገር ራሱ አምልኮ የሚባለው ነገር ከዘፈን በተቀዳ አስተሳሰብ የምንሄድበት መንገድ ይው ጥሩ ነው። ማምለክ እኮ ኮንሰርት ጥሩ ነው። ግን እስቲ ከኮንሰርቱ በፊት ግን እግዚአብሔርን ከማምለክ በፊት እግዚአብሔርን የምፈልግ ሰው ነኝ ወይ? በህይወቴ ግድ ይለኛል እግዚአብሔር ፈቃድ ምንድነው? እግዚአብሔር በኔ ውስጥ የሚፈልገው ምንድነው? እግዚአብሔር እኔ እግዚአብሔርን ለምንድነው የምፈልገው? ሲክ ማረጋው ለምንድነው? እግዚአብሔርን ምንድነው እግዚአብሔር ከኔ የሚፈልገው? ከህይወቴ የሚፈልግ ከትዳሬ የሚፈልገው እግዚአብሔር ምንድነው? ጥያቄ ጠይቃለሁ ወይ? እኔ በእግዚአብሔር ደስተኛ ነኝ ወይ? ትናንት የጠየቁትን ጥያቄ ነው። ነኝ ወይ? እግዚአብሔር ቤት ውስጥ ከመኖር ጋር የእግዚአብሔርን ፍቃድ ከመፈለግ ጋር ነው። የእግዚአብሔርን ፍቃድ ፈልጋለሁ ወይ? ዛሬ እኮ አገልግሎት ነው የምንፈልገው እንጂ እግዚአብሔርን ፍቃድ እኮ አይደለም ፈልገው። ታፕሲ ተርቪ እኮ ነው ማለት እኮ ጋሪውን ከፊት ፈረሱን ከኋላ እኮ ያደረግን ነው ያለነው። እንዴት ይሆናል? ገደል ላይ በመጣ ጊዜ እኮ ጋሪው የተንደረደረ ሲሄድ ፈረሱም ሰውም አብሮ ገደል ነው የሚገባው። አንተን እፈልግ ዘንድ ፊትህን እፈልግ ዘንድ በቤት አንተን እፈልግ በመቅደስህ እመለከት ዘንድ በመቅደስህ አንተን እፈልግ። እሺ ቅድስናውን የሚያከብር ሰው ቅድስናውን የሚፈልግ ሰው እግዚአብሔርን መፈለግ ምንድነው ማለት ሲክ ማለት ነው። ምን ማለት ነው? አንተ ፊትህን ፈልጉ ባልከ ጊዜ እነሆ ፊትህን ምን ላለው ፈልጋለሁ። ምንድነው እግዚአብሔር ለምን ፊቱን ምን ፈልገው? እግዚአብሔርን ታዲያ እግዚአብሔር በህይወቴ ምንድነው? እግዚአብሔር ፈቃድ በትዳሬ የእግዚአብሔር ፈቃድ ምንድነው? እግዚአብሔር ጀስ እንዳገለግለው ነው የሚፈልገው ወይስ እግዚአብሔር እንዳመልከውና ፈቃዱን እንድፈጽም ነው የሚፈልገው? አገልግሎት ባይ ፕሮዳክት ነው። ልድገምላችሁ፣ አገልግሎት የህይወታችን ጭማቂ ነው እንጂ አገልግሎት የህይወታችን መመሪያ አይደለም። ባይ ፕሮዳክት ነው። እግዚአብሔርን ስናመልከው እግዚአብሔርን ስንፈልገው እግዚአብሔርን ስናከብረው በመታዘዝ እምነታችንን ስንገልጥ አገልግሎት አለን። ከአገልግሎት ወደ መታዘዝ ወደ ማምለክ አይደለም እንመጣው። ከመዳን ወደ እግዚአብሔር መፈለግ ፈቃዱን ወደ ማድረግ ለመንፈስ ቅዱስ መታዘዝና መገዛት ፍሬ ማፍራት ፍሬዎቻችን አገልግሎታችን ናቸው። አሬ ተረሱ ሐሳቦች ምንድናቸው? እግዚአብሔርን መፈለግ ነው። ልምጣላችሁ ምን ማለት እንደሆነ ለመንፈስ መገዛት ማለት ነው። ምን ማለት ነው ለመንፈስ መገዛት? ለመንፈስ መገዛት ማለት ፍሬ ማፍራት ማለት ነው። ዛሬ እኮ አገልግሎት እንኳን የምንመዝንበት ዓላማ እኮ እግዚአብሔርን ከመፈለግ ጋር የተያዘ አይደለም። አገልግሎትን የምንመዝነው በተሰጠ የጸጋ ስጦታ እኮ ነው። እነሱ እኮ መጥፎ እኮ አይደሉም፣ ግን የጸጋ ስጦታ እግዚአብሔር በስጦታው አይጸጸትም። እግዚአብሔር ስጦታ ሊሰጠን ይችላል። እግዚአብሔር የሰባኪነት ስጦታ ሊሰጠኝ እኮ ይችላል። እግዚአብሔር ሰባኪ ሊሆን ይችላል። ቁም ነገሩ ግን መስበክ አይደለም። ቁም ነገሩ ግን በተሰጠኝ ጸጋ ላይ መንፈስ ቅዱስን እያታዘዝኩ ፍሬ እያፈራው ነው ወይ? ተጽዕኖ አመጣለሁ ወይ? በህይወቴ ተጽዕኖ ያመጣል ወይ? ኑሮዬ ተጽዕኖ ያመጣል ወይ? ለመንፈስ ቅዱስ በመገዛቴ በማፈራው ፍሬ ፍቅር፣ የዋህነት፣ ራስን መግዛት፣ ቸርነት፣ በጎነት፣ እምነት፣ ፍቅር እነዚህ ነገሮች ፍሬ አፈራለሁ ወይ? ፍሬም ማፈራ ከሆነ አገልግሎት አለ። ለምን? እግዚአብሔርን እየፈለኩት ነው። እግዚአብሔርን ስንፈልገው እግዚአብሔር ይገኝልናል። ወደ እግዚአብሔር ስንቀርብ እግዚአብሔር ወደኛ ይቀርባል። ዲያብሎስ ከኛ ይሸሻል። ምን ማለት ነው? ዳዊት ይሄንን ነው ያለው። አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ፣ ፊትህን ከኔ አትሰውር እግዚአብሔር ሆይ ይሏል። አንተ ፊቴን እሹ ባልክ ጊዜ ፊትህን እሻለሁ።
ከጅማሬው እግዚአብሔር ብርሃኔና መድኃኒቴ ነው አይደል? የሚያስፈራኝ ማን ነው? ለምንድን ነው? ምክንያቱም እግዚአብሔር ቤት ውስጥ ስመጣና እግዚአብሔር ቤት ውስጥ ስኖር እግዚአብሔርን ቅድስናውን ማምለክና እግዚአብሔርን ማክበር ሲጀምር እግዚአብሔርን መፈለግ ሲጀምርና ለመንፈስ ቅዱስ የተገዛው ፍሬ ማፍራት ሲጀምር እግዚአብሔር ዛን ጊዜ በክንፎቹ ጋርዶኛል ማለት ነው። እግዚአብሔር ሰውሮኛል። ስለሌላ ነገር አልፈራም። ለምን እንደማልፈራ ታውቃላችሁ? ምክንያቱም ለእግዚአብሔር የክብር ምስጋና ስለሆንኩኝ እግዚአብሔር ደግሞ ክብሩን ለማንም አሳልፎ ስለማይሰጥ እግዚአብሔር አምልኮና ክብሩን የፈጠረኝን ዋና ዓላማ የሚነካ ነገሮችን ሁሉ እግዚአብሔር he takes charge of it። ምክንያቱም እግዚአብሔር ክብሩን ለማንም አይሰጥም። ስለዚህ እግዚአብሔርን ማመልክ ከሆነ እግዚአብሔርን ማከብር ከሆነ ለእግዚአብሔር መገዛ ከሆነ ለመንፈስ ፍሬ ያፈራው መንፈስ ቅዱስን የታዘዝኩኝ እግዚአብሔርን በሕይወቴ ማክበር ሲጀምርና ማምለክ ሲጀምር የዛን ጊዜ በድንኳኑ እግዚአብሔርን መሸሸግ ይጀምራል። ለምን? ምክንያቱም ክብሩን ማስነካት እግዚአብሔር አይፈልግም በምንም ተአምር። ወዴት እየሄድን ነው? እግዚአብሔር ውሱንነታችንን የሚያቀጭጨንን ርግማንን ክፋትን እግዚአብሔር ጨውጥሎ ከሰበረና ካወጣ በኋላ የሚያወጣን ዋና ዓላማ አብዝተን ለክብሩ ምስጋና እንድንሆን ነው። አሜን። ስለዚህ ጥያቄው እኔ በጣም የምወደው እኔና ራይ የምንወደው አገልጋይ አለ። ዶክተር ጆን ፓይፐር ይባላል። ታውቁታላችሁ ብዙዎቻችሁ። ስለ እግዚአብሔር ትልቅነት በጣም ነው የሚናገረውና በጣም በእግዚአብሔር መደሰት ክርስቲያን ሄድኒዝም ይለዋል። ሄድኒዝም ያው በዓለም መደሰት ነው። እሱ ክርስቲያን ሄድኒዝም ማለት አትሞስ ጆያችን በእግዚአብሔር መሆኑን ማረጋገጥ ማለት ነው። ክብር ለእግዚአብሔር ይሁን። ዕቃ ንብረት ምናምን እነዚህ ሁሉ መጠቀሚያ ናቸው። ግን ትልቁ ደስታችን ማን ነው? እግዚአብሔር ነው። አሜን። በጣም ትልቅ ነው። ካቴኪዝም ይባላል። ዌስትሚኒስተር ካቴኪዝም ይባላል። ዌስትሚኒስተር ያወጡት መግለጫ ነው እንደሚለው የሰው ልጅ ዋናው ኤንዱ ዓላማው እግዚአብሔርን ለማክበርና በእግዚአብሔር ለመደሰት ነው ይላል ካቴኪዝማቸው ላይ። ምንና ምን? እግዚአብሔርን ለማምለክና በእግዚአብሔር ለመደሰት ነው ይላል። ጥያቄው ግን ብዙ ሰው ሲጠየቅ እግዚአብሔርን አከብራለሁ በእግዚአብሔር ደስተኛ ነህ ሆይ ሲባል ነው ጥያቄው ያለው። በእግዚአብሔር ደስተኛ ነህ ሆይ ሲባል ጥያቄው እሱ ጋር ነው። ቁልፉ ነው። የጥያቄውን ቁልፍ የምናገኘው እሱ ጋር ነው። ለምን? ምክንያቱም ደስታችንን እኛ ከእግዚአብሔር ጋር በትራንዛክሽን ስለምናደርገው። አያችሁ፣ እግዚአብሔር እኔና እናንተን ለማሳቅ እለት ጉቦ መስጠት አለበት። እኔና እናንተ እንድንስቅና እንድናመልከው እለት ቲፕ መስጠት አለበት። እለት ትንሽ ጸሎታችንን መልቀቅ አለበት። አያችሁ፣ ትንሽ ብዙም ባይሆን እለት በቃ እንዳናኮርፍና ቤት እንዳንቀር ለቀቅ ያዝ ለቀቅ ማድረግ አለበት ጸሎታችን አይደል? እንደዛ አይሰራም እግዚአብሔር ከ2000 ዓመት በፊት በመስቀል ላይ በመንፈሳዊ በረከት ሁሉ ባርኮናል። ክብር ለእግዚአብሔር ይሁን። ደስታችን ማን ነው? ደስታችን ይዘው እግዚአብሔርን ማስደሰታችንን ሳይሆን ማረጋገጥ ያለብን በእግዚአብሔርም ደስተኛ መሆናችንን ነው። ቁጭ ብላችሁ እግዚአብሔር ለኔ እንዲያደረገ ለገሌ እንዲያደረገ ገሌ ሎተሪ ደረሰውን ያልደረሰኝም ገሌ እንዲያደረገ ለኔ የኢትዮጵያ ድሮ የሚሰራው ሙቪ አይነት ነው ምንል ከሆነ እግዚአብሔር ይሁላችሁ ጸሎት ስለተመለሰና ስላልተመለሰ አይደለም፣ ነገሮች ስለሆኑና ስላልሆኑ አይደለም። በሰማያዊ ስፍራ የባረከን እግዚአብሔር ስሙ ይባረክ። ጥያቄው ያለው ሁለት ነገር ነው። እግዚአብሔርን ፊት መፈለግ፣ እግዚአብሔርን ማክበርና በእግዚአብሔር ደስ ማለት ነው። ደስተኞች ነን ወይ? ሰዎች እንዲህ ሲያዩን ዝም ብለው መንገድ ላይ ሲያዩን እማያውቁን ሰዎች ደስታችንን ያያሉ ወይ? ሰዎች እንዲህ ደስተኛነታችን ከውስጥ የወጣ ደስታ ያያሉ በእኛ ውስጥ? ደስታ እኮ ከመከራና ከደስታ ከማጣትና ከማግኘት ጋር የሚያያዝ አይደለም። አንድ ጊዜ እኔና ራይ ከቸርች አርብ እየወጣን ስንሄድ ጄምስ ዳብሰን የሚሉት ፈልግ ያጣሁት አሁን ዶክተር ጄምስ ዳብሰን አንድ ሰው ኢንተርቪው ያደረጉ ነበር። ቺካጎ ያለ አንድ ፓስተር በካንሰር ሲታታስተው በካንሰር የሚታመም በደም ካንሰር ታሞ የካንሰሩ ሃይ ሲሆን ቁጥሩ 4 ነው ምናምን ፕሮስቴት ምን ነበር ቁጥሩ የሚመገመቸው ወደ 2000 ምናምን በጣም ሃይ ነበር ፕሮስቴት ካንሰር። ዶክተሩ አር ዩ ሹር ዩ አር ላይቭ ይለኛል አለ።
ምክንያቱም ቁጥሩ በጣም መገመት የሌለበት ነው። እሱ ግን ኢንተርቪው ሲደረግ የመጨረሻ ደስተኛ ነው እና መድኃኒት ስለምወስዳ ለመድኃኒቱ አቅለሸልሻል አለ። ስለዚህ አንድ ስብከት ሰብክና በመሃል ላይ ሻወር ወስዳለሁ አለ ስለሚያስመልሰኝ። እዛው ሻወር ወስዳ ሁለተኛው ስብከት ላይ እመጣለሁ አለ። እና እንዴ ዶክተር ዶብሰን ይጠይቀዋል። በጣም በእግዚአብሔር ላይ ደስታዬ ልነግርህ አልችልም። እኔ እንደውም ካንሰሩን ፓስተር ካንሰር ብየዋለሁ አለ። በቃ የኔ ፓስተሬ ነው አለ። በቃ ወደ እግዚአብሔር የሚያስጠጋኝ ደስታዬ እግዚአብሔር መሆኑን ልታመም አልታመም ጤና ልሁን ልጣ አላገኝ እግዚአብሔር ብቻ ነው ደስታዬ። ክብር ለእግዚአብሔር ይሁን። የሚገርማችሁ ነው ስሙ ስለጠፋብኝ ጉግል ባረግ አምሾሩ ጌታ ወስዶት ይሆናል። ግን በጣም ነው የገረመኝ። እኔ እንደዚህ ሰው ተይዞ ሰማይ እላዩ ላይ ተከምብሎበት ነገ ቤተሰቡን ካለው ልጆቹን ህዝቡን ጥሎ ወደ ጌታም ቢሆን እውነትን እንነጋገር ከተባለ ጥሎ መሄድም ያሳዝናል አይደል? እድሜ ማጠርም ያሳዝናል እውነትን እንነጋገር ከተባለ አይደል? ልክ ነው አይደል? እንኳንኛ 100 ዓመት ያለውም ሰው እኮ ያዝናል እኮ ለመሞት ይፈልግ የለም ማን ሰው አስቡት። ይሄ ሁሉ የሆነ ግን ደስታው ግን አንድ ቀን ሳይከፋው ሁሉ ቀን በጌታ ደስተኛ እንደሆነ በኪሞቴራፒ እየነደደ ሻወሩን እየወሰደ በደስታ እግዚአብሔርን ሲያገለግል ታፍራላችሁ። በቃ የገባው ሰው እንዲህ ነው። በምንም ተአምር ያለውም ቢሆን የሚመጣውም ቢሆን መላእክትም ቢሆኑ ሰዎችም ቢሆኑ ማግኘትም ቢሆን ማጣት ቢሆን ሐዘንም ቢሆን ደስታም ቢሆን መታመምም ቢሆን ጤንነትም ቢሆን በፍጹም ከክርስቶስ ፍቅር ሊለዩን አይገባቸውም። ደስታችን በምንም ተአምር ማስነካት የለብንም። እንደምንዘምረው ደስታዬ በጌታ ብዙ ነው ከመዘመራችን በፊት እውነት ነው የምዘምረው ብለን እንጠይቅ። በጌታ እኮ ደስተኛ ሆኖ ማልቀስ ይቻላል። በጌታ እኮ ደስተኛ ሆኖ እኮ ማዘን ይቻላል። ችግሩ ግን ለምንድነው አንዱን አቁመን አንዱ ስለምናደርግ ነው አይደል? መቆም እኮ የለበትም። የጌታ ደስታ እኮ ዘላለማዊ ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን ፊቱን እንፈልግ እስቲ አብልጠን እንፈልግ። ያዕቆብን ታስታውሳላችሁ? ሲመለስ የረዳኝን አለ አይደል? በመከራዬ ሁሉ ከኔ ጋር ለነበረው አይደል ያለው? ኑና እንሂድና በቤቴል ምን እንበላለን? መሰዋው እናቀርብ። ምክንያቱም ሲሄድ እግዚአብሔር ተገናኝቶት ነበር በቤቴል። ይህ የእግዚአብሔር ስፍራ ነው ብሎ ድንጋዩን አስቀምጦ ዘይት አፍሶ ሄደ አይደል? ከብዙ ዓመት በኋላ ሲመለስ በስቶ ሲመለስ ሰራዊት ሆኖ ሲመለስ ነው እንሂድ በመንገዴ ለረዳኝ ለእግዚአብሔር ለሱ ምን እንበል እንሰዋ አላቸው። እና ያዕቆብ ሄደ ወደ ቤተል። ሎዛ ትባል ነበር ቦታው የዛን ጊዜ። ሊሰዋ ሄደና እግዚአብሔር በምን ደስ ይለዋል? እግዚአብሔር በአምልኮ ደስ ይለዋል። ፊቱን በመፈለግ ደስ ይለዋል። እግዚአብሔር ፊቱን ስንፈልግ እግዚአብሔር ይገኝልናል። ወገኖች አሳ የእግዚአብሔር ቃል አሳ በዘመኑ እግዚአብሔር ሊፈልግ አቀናኝ ነው የሚለው። እግዚአብሔርን ፈልጎት ስለነበረ እግዚአብሔርም ተገኘላቸው፣ እግዚአብሔርም ማሳረፋቸው። ማረፍ ትፈልጋላችሁ? ማረፍ በእግዚአብሔር ነው። ምድራዊ ነገሮች ሁሉ ጥሩዎች ናቸው፣ መጥፎ አይደሉም። እረፍት ግን አይሰጡንም። ችግሮቻችንን ሊያቃልሉ ይችላሉ፣ እረፍት ግን አይሰጡንም። ሰላም አይሰጡንም፣ ፍቅር አይሰጡንም፣ በጎነትን አይሰጡንም፣ ቸርነትን አይሰጡንም፣ እምነትን አይሰጡንም፣ ራስን መግዛት አይሰጡንም። እነዚህን ሁሉ የምናገኘው ግን እግዚአብሔርን ስንፈልግ፣ ወደ እግዚአብሔር ስንመጣ አንተ ትሻለኛለህ። እግዚአብሔር ስስን ነው። ዳዊትን ልመልስላችሁ ወደ ዳዊት ለሳኦል ያለው እነዚህ ሰዎች በእኔ ላይ ክፉ እያወሩ ካንተ ጋር የሚያጣሉኝ ከአምላኬ ሊለያዩኝ ነው። በጠላት ምድር እግዚአብሔር በሌለበት ምድር እየተንከራተትኩ ነው ያለው። የዳዊት ትልቁ ችግር የሳኦል መኖርና ለመኖር አይደለም። የእግዚአብሔር ቤተ መቅደስ ሄዶ ማምለክ አለማምለኩ። አንድ ቤተ መቅደስ ስለነበረ እግዚአብሔር መንፈስ በዛን ጊዜ በእንደኛ ዘመን በሁሉም ቦታ እግዚአብሔር መንፈስ ነው የሚል ቴዎሎጂ ስላልነበረ፣ ኢየሱስ ለሳምራዊቷ ሴት የተናገረው ስላልነበረ፣ እግዚአብሔር የሚገኘው በቤተ መቅደሱ ባለበት በኢየሩሳሌም ብቻ በመሆኑ የተነሳ
ዳዊትን በጣም ያሳስበው የነበረው ከእግዚአብሔር የመጀመሪያው ነገር ከእግዚአብሔር መራቁ ነበር። አይከርማችሁም? የተሰደደ ሰው እንደዚህ ይላል። እኛ ብንሆን እኮ አይ አቃ አረቄ ቤት መሄድ ነው እንዴ በቃ እግዚአብሔር እንዳልሄድ ካብ ያረግ ኖሮ ሳኦልን ሽጉጥ አስመዝዝብኝ ነበር ወደ ሰበብ የሚሰጥ ሰይጣን ይመጣና እግዚአብሔር እኮ መሰለ ባከተው እግዚአብሔር አሁን እግዚአብሔር ሳኦልን እኮ እጁን መስበር ይችላል ነበር አንተን እዚህ ያረገ በቃ እዚህ ሄድና የፈለከውን አርግ ነው የሚለን አይደል? ምክንያቱም እግዚአብሔርን ብለ የምናረጋል እሱ ግን ኖ እኔ እግዚአብሔርን ፈልጋለሁ። እንጨትና ውሃ በሌለበት ምድረ በዳ ነው ያለሁት። ነፍሴ ውሃ ተጠምታለች፣ ስጋዬ እንጀራ ተርባለች። እኔ ግን ከሁሉ በላይ የምራበው ማንን ነው? አንተን ነው። አንተን የምጠማው አንተን ነው። ምክንያቱም ያንተ ህይወት ከኔ ነፍስ ይበልጣል። ከንፈሮቼ ምን ይሏል? ያመሰግነዋል በዘመኔ ሁሉ እያለ ነው። እግዚአብሔር ይባርከው ነው። ምንድነው ከዚህ ከዳዊት ህይወት የምንማረው? ዳዊት እግዚአብሔርን በጣም የሚወድ እግዚአብሔርን ከእግዚአብሔር በቃ እኔ እንደውም ወደ የቆሬ ልጆች ዘመሩት መዝሙር ሳይ ዋኖስ ለራሷ መኖሪያ ያገኘች እግዚአብሔር ግንብ ላይ ቤተ መቅደሱ ጉልላት ላይ እኮ ኖሮች ተብሎ በዋኖስ የሚቆና ህዝብ ነው። ደስ አይላችሁ? በዋኖስ ይቀኑ። እኛ ተሰደን ሌላ ሀገር ነው ያለነው። ዋኖሶች እኮ እግዚአብሔር ቤት ይኖራሉ ብሎ ይቀናሉ በዋኖሶች። በቃ ለእግዚአብሔር ካላቸው በቃ እግዚአብሔርን ለመቅረብ ካላቸው ፍቅር ፕሮክሲ ከመሆን ካላቸው ፍቅር የተነሳ በዋኖሶች እኛ እኮ ሩቅ ሀገር ስደት ነው ያለነው። አቤት እነዚህ ዋኖሶች እንዴት ታድለዋል! እርግቦቹ እግዚአብሔር ቤት ውስጥ ይኖራሉ ይላሉ። ለምን? እግዚአብሔር ባለበት በዛ በረከት አለ። እግዚአብሔር ባለበት በዛ ክብሩ አለ። እግዚአብሔር ባለበት በዛ እረፍት አለ። እግዚአብሔር ባለበት በዛ ደስታ አለ። እግዚአብሔር ባለበት በዛ የደስታ ሙላት አለ። ክብር ለእግዚአብሔር ይሁን አይደል? ለዚህ ነው መዝሙር 16 ላይ ያለው በእግዚአብሔር መገኘት የደስታ ሙላት አለ። in your presence there is a fullness of joy። እንደገና በቀኝ እጅህ የዘላለም ፍስሐ አለ፣ ደስታ አለ በመገኘትህ እዚህ ጋር። ዛሬ ከትናንትናው ሳምንት ወደዚህ መተናል። ዛሬ እግዚአብሔር ያደረገላቸው ሰዎች ከሆነን አብልጠን እግዚአብሔር የምንፈልግ ፊቱን የምንሻ እግዚአብሔርን ክብር ሁሉ ጊዜ የምንፈልግ ቅድስናውን እያየን ጌዝ የምናደርግ ሰዎች እግዚአብሔር ያርገን። እንጸልይ።